አቤልን ያሳገተው አዶኒ እንደሆነ ቤተሰቡ አወቀ። አዶኒ ለምን አቤልን እንዳሳገተው ሁላችንም የምናውቅ ይሆናል። እንግዲህ አዶኒ በቅርብ ቀን ነው አባቱን የገደሉት። የአባቱን ገዳዮች ሳይፈልግ እንዲሁም አባቴን ማን ነው የገደለው ብሎ ሳያፈላልግ አቤልን እወዳታለሁ ኑኑን ብሎ አቤልን አግቶታል ማለት ነው። እንግዲህ አዶኒ አቤል ጋር ይሄድና እኔ አልለቅህም፣ እገለሃለሁ፣ ከልጅቱ ራስ ላይ ውረድ፣ ልጅቱ የእኔ ብቻ ናት የማንም አይደለችም እያለ አቤልን ሲያጨናንቀው እንደነበር ሁላችንም እናውቃለን ማለት ነው። እንግዲህ አቤልን ለምን ምክንያት እንዳሳገተው እንግዲህ አቤልን ኑኑዬ አንድ ላይ የሆኑ አዶናይ ደግሞ በፍቅር ለምንድን ነው የሚገባው? በግድ አይሆንም። አዶኒን እሷ አትወደውም፣ የምትወደው አቤልን ነው። ግንሳ አዶናይ ግዴታ እኔ ካልተወደድኩ ግዴታ እኔን ካልወደደች እያለ ሁለዚህም ጭቅጭቅ ጀምሯል ማለት ነው። አቤልን እገልሃለሁ፣ ወደ ቤተሰቦችህ መቼም አልመልስህም እያለ እየዛተበት ይገኛል ማለት ነው። እንግዲህ ሄለን የኑኑ እናት መሆኗንም ያው ልታውቅ እያሰበች ይመስለኛል። ኑኑ ያው ሄለን እናቷ መሆኗ እንደውም ሄለን የኑኑ እናት መሆኗን አውቃ ሁላችንም የምንደሰትበት ቀን ይመጣል ማለት ነው። ኑኑ ያው ሄለን ልጅ አይደለሽም አላውቅሽም እያለቻት ትገኛለች ማለት ነው። እንግዲህ ያው አሁን ላይ ያው መስዬና ኑኑን በጣም እንወዳቸዋለን። የሚያወሩት ምክራቸው፣ ብልጠታቸው፣ ሁለ ነገራቸው በጣም ደስ የሚሉ ልጆች ናቸው። እውነት ለመናገር መሲንና ኑኑን የምትወዱ በሙሉ ይህን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ አቤላ ከእስር ቤት ይፈታልን የምትሉ በሙሉ ደግሞ ላይክ አድርጉ ማለት ነው። አቤላ የኑኑ ብቻ ነው እንላለን ማለት ነው። እንግዲህ አዶኒ ያው ለአቤላ እህት ስልክ ደውሎ እኔ ነኝ ያሳገትኩት እንደውም እያለ ይነግራታል ማለት ነው። አንተ ከሆንክ ያሳገትከው ለምንድን ነው ወንድሜን? እንግዲህ ፍቅር እኮ በዱላ የሚሆን ነገር አይደለም፣ ከፈለክ ልጅቷን ማሸነፍ ነው እንጂ በፍቅር እያለች እህቲቱም ተናግሮ ጀመር። እንግዲህ ሉሊት አሁን ላይ በጣም ያው መጀመሪያ ላይ ቴዲ ነው አቤላን ያሳገተው እያለች ነበረ። አሁን እሱ ግን ያሳገተው አዶኒ ነው ማለት ነው። አዶኒ ለምን እንዳሳገተው ኑኑን በጣም ይወዳታል፣ በጣም ያፈቅራታል። በዚህ የተነሳ ኑኑን እንግዲህ ለግሉ ለማድረግ አሳግቷታል ማለት ነው። ያው አሁን ላይ ብዙ ነገሮቹ ቢፈጠሩም ብዙ ነገሮችን ቢያደርጉም አዶኒ ያው አሁን ላይ ኑኑ እወድሻለሁ እያለ አይኗን ጭልቅ እያለ ቢያያትም ኑኑ ግን ፍቅር ያለባት እንደውም ውደታ ያለባት የአቤላና አቤላ ብቻ ነው ማለት ነው። ሌላ ሰው አልፈልግም ከሱ ውጭ እሱን ነው የምወደው እያለች ደጋግማ ስትናገር ነበር። እንግዲህ አቤላ ብዙ ነገሮችን የሚያደርግ እንደውም የሚጽፍ ያው ለኑኑ ብዙ መጽዋዕት የከፈለ ልጅ እንደሆነ ሁላችንም እናውቃለን። እንግዲህ አዶኒና አቤላ ለብዙ ቀናቶች ያሳለፉት ነገሮችም ቢኖሩ አሁን ላይ ግን አቤላም ሆነ ሁላቸውም ያው የአቤላ እህቶች በጣም በጭንቀት ላይ ናቸው ማለት ነው። እንግዲህ ወንድማችን የት ሄደ? ምን ዋጠው? ምን ወሰደው? እያሉ ሁላቸውም በጭንቀት ላይ ይገኛሉ ማለት ነው። እንግዲህ ያው
አዶናይ በኑኑ ፍቅር በጣም ቢጎዳም ግን ኑኑ ደግሞ አልወደደችውማ። ስለዚህ ኑኑ የወደደችው አቤላን ነው። አቤላ ደግሞ እንግዲህ ኑኑን በጣም ነው መወዳት፣ አንተ ከእሷ አጠገብ መራቅ አለብህ፣ ከፈለክ እዚሁ ግደልና ጨርሰኝ እያለ ለአዶናይ ይነግረዋል ማለት ነው። አዶናይ ደግሞ እገልሃለሁ፣ የትም አልልክህም፣ እዚሁ ገድልህ ነው የምሄደው እያለ ያስፈራረዋል። እንግዲህ መጨረሻው ምን ይሆን የሚለውን እስከ መጨረሻው ድረስ አዳምጡና እነግራችኋለሁ ማለት ነው። እንግዲህ በፍቅር ውስጥ የሚገባው ሰይጣን ነው እንላለን ብዙዎቻችን። አዶናይ እንግዲህ በፍቅር ውስጥ ገብቶ ይኸው ነገሮችን ማንቦጫረቅ ይዟል ማለት ነው። ቤሉና እንግዲህ ኑኑዬ በፊት ጀምረው ሊዋደዱ ነበር። አዶናይ የአባቱ መሞት ሳያሳስበው እንግዲህ አባቱ በቅርብ ሰዎች ናቸው የገደሉት። የአባቱን ገዳይ ሳይፈልግ ለሴት ይህን ያህል መሮጥ፣ እንዲሁም እሷ የማትወደውን ልጅ እንዲህ አድርጎ እሷ ጋር መከታተል ምን የሚሉት ነው? እንግዲህ አዶናይና አቤላ መጨረሻቸው ምን ይሆን የሚለውን ነው። ኑኑ እንግዲህ እወደዋለሁ የምትለው ያው አቤልን ነው እንጂ አዶናይን አይደለም። ይህ እንግዲህ አሁን አቤልን አሳግቶ ኑኑን ለራሱ ለማድረግ ለማሳመን የማይፈነቅለው ድንጋይ የለም። ግን ቢሆንም ኑኑ ልቧ በጣም ተሰብሯል። የኔ የምወደው አቤላን ብቻ ነው፣ ካሰርክበት መፍታት አለብህ፣ እንደውም ከታገተበት ቦታ ማምጣት አለብህ እያለኝ እሷም ተጨቀጭቀው ጀመር። እንግዲህ ያው መጨረሻውን ምን ይሆን የሚለውን አብረን የምናይ ይሆናል። አዶናይም ሆነ ሁላቸውም ነገሮችን ለማብረድ ቢሞክሩ የተሻለ ይመስለኛል ማለት ነው። እንግዲህ አቤላ ያሳሰረው ቴዲ ነው እንዲሁም እያሉ ብዙዎቹ እነ ሉሊት እያሉ እንደነበር እናውቃለን። ግን እሳ አዶኒ አቤላን ለማሳሰር ምን አነሳሳው? ለምንድን ነው ኑኑንስ የኔ ናት እያለ ሰው የሚያወዛግበው የምንል ብዙዎች አለን። እንግዲህ ሄለንም እንግዲህ ያው የምታለቅስበት ቀን ናፈቀኝ፣ በተለይ ኑኑ ልጇ እንደሆነች አውቃ በጸጸት ስትሰቃይ ማየት፣ ኑኑ እንዲሁም መሲን ሲደሰቱ ማየት በጣም በጣም ሁላችንም ጓጉተናል ማለት ነው። ሄለን ያው የኑኑ እና የመሲ እናት እንደሆነች እስካሁን ድረስ ማንም ሰው ያወቀ የለም። ቢሆንም ግን እስከ ያደር ደግሞ ነገሮቹ እየተጣሩ በምርመራ እንዲሁም ዲኤንኤ በመስጠት የሚታወቁ ይሆናሉ። ያው አሁን ላይ ብዙ ነገሮቹ የተምታታ ቢሆንም እንግዲህ ያው የአዶናይና የኑኑ እንግዲህ መፋቀር ኑሩ አልወደደችም፣ ግዴታ ትውደደኝ ከኔ ጋር ትሆን እያለ የማስመሰል ውጤት እያስመሰለ ይገኛል። እንግዲህ መጨረሻው ምን ይሆን የሚለውን አብረን የምናይ ይሆናል። ቪዲዮውን እስከ መጨረሻው ድረስ አዳምጡና ላይክ ሰብስክራይብ አድርጉ። ሄለን የምታለቅስበት ቀን ነው የናፈቀኝ፣ በተለይ ኑኑ ልጇ እንደሆነች አውቃ በጸጸት ስትሰቃይ ማየት፣ ኑኑ መሲ ሲደሰቱ ማየት ሁላችንም ያው እንፈልጋለን ማለት ነው። እንግዲህ ያው ሁላችሁም መሲንና ኑኑን እንወዳቸዋለን የምትሉ በሙሉ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ያው ሄለን የኑኑ እናት መሆኗንም እናውቃለን የምትሉ በሙሉ ላይክ እና ሰብስክራይብ አድርጉ ማለት ነው። የዛሬው ቆይታችን ይህን ይመስል ነበር። በቀጣይ ደግሞ አዳዲስ ነገሮችን ይዤላችሁ እመጣለሁ። እወዳችኋለሁ። እንግዲህ ዛሬ ያው ቆይታችን ይህን ይመስላል። በቀጣይ ደግሞ እንግዲህ ኑኑ ምን ደረሰች እንደሆነ አዶናይ ምን ደረሰ የሚለውን ይዤላችሁ እመጣለሁ ማለት ነው።
ለዛሬ ቆይታችን ይህን ይመስል ነበረ። ነገ ደግሞ ያው ቪዲዮቻችሁ እመጣለሁ። እወዳችኋለሁ፣ አከብራችኋለሁ። ላይክ እና ሰብስክራይብ አድርጉላችሁ።